كلمة حق يراد بها باطل كلمة حق أريد بها باطل በዱንያ ቆይታችን ማሳካት አለብን ብለን ለተነሳንላቸው ግቦች ብዙ እቅዶችን እናወጣለን። እነዚህ ግቦች ደግሞ ዱንያዊ ጥቅም ላይ ተገደቡ አሊያ ደግሞ ለአኺራችንም ስንቅ ሊሆኑ ይችላሉ። በተቃራኒው ለጊዜያዊ ደስታና ምድር ላይ ጥፋትን ለማስፋፋት የምናቅድ የጥፋት ሰዎችም ብዙ ነን። እንደ ሙስሊም መልካም ያላቸውን ግቦች ባሰብነው መልኩ ለማሳካት ደግሞ ከአላህ እርዳታ ቀጥሎ በመንገዳችን ላይ ሊያግዙን የሚችሉ የተፈቀዱ የሆኑ እንደ ዕውቀትን ወይም ጉልበትን ማዳበርና ከግባችን ጋር ከሚሄዱ ሰዎች ጋር አብሮ መሆንን የመሰሉ ሰበቦችን እናደርሳለን። በተቃራኒው ደግሞ ካሰብነውም እንዳንደርስ የሚያደርጉን ከራሳችን ጋር የተያያዙ ወይም ከውጭ የሚመጡ እንቅፋቶችን እንርቃለን። ያሰብነውን ስራ ነገ ሰራዋለሁና ጊዜ ያለኝ እያለን ማዘግየት ደግሞ ከራሳችን ጋር ተያይዞ የሚመጣ ትልቅ እንቅፋት ነው። ሌሊት ለመስገድ አስበን ሰደቃ መስጠት ፈልገን ዚያራ ለማድረግ ወስነን ሌሎችንም ዒባዳዎች ለመስራት አቅደን ወዲያው ነገሮችን ማድረግ ሲኖርብን ነገ አደርገዋለሁ በሚል ሰበብ ጭራሹን የረሳንበትና የተውንበት አጋጣሚ ብዙ ነው። ጠቃሚ የሆኑ የዱንያ ተግባራትም ላይ ቢሆን ለብዙ ነገሮች ያለመሳካት አንዱ ምክንያት መሰራት ያለበትን ተግባር ማዘግየታችን ነው። ከዚህም አልፎ ስራ ለነገ የማቆየት ድክመታችን ከጥፋቶቻችን ለመመለስ በመናደርገው ወሳኙ የተውበት ጉዟችን ላይም ከፍተኛ ተጽዕኖ አሳድሯል። ነገ ተውበት አደርጋለሁ፣ የጀመርኩትን ልጨርስና ከዛ ተዋለሁ፣ ረመዳን ሲደርስ እመለሳለሁና በመሳሰሉ የሚኞት ቃላት አሰማምረን ረጅም ዕድሜ እንድንኖር ቃል የተገባልን ይመስል በጥፋታችን እንዘልቃለን። መልእክተኛው አለይሂ ሰላቱ ወሰላም ግባችንን ለማሳካት ምንም ጊዜ ልንሰጥ እንደማይገባ ሲነግሩን ኢግተኒም ኸምሰን ቀብለል ኸምስ፣ አምስት ነገርን ከአምስት ነገር በፊት ተጠቀምበት። ወጣትነትህን ከሽማግሌነትህ በፊት፣ ጤንነትህን ከህመም በፊት፣ ሀብትህን ከድህነትህ በፊት፣ ባዶ ጊዜህን ወይም ትርፍ ጊዜህን ከስራ በፊት፣ ህይወትህን ከሞትህ በፊት ተጠቀምበት ይላሉ። ኢብኑ ዑመርም መልእክተኛው አለይሂ ሰላቱ ወሰላም ትከሻዬን ያዝ አደረጉኝና በዱንያ ላይ ስትኖር ልክ እንደ እንግዳ ወይም መንገደኛ ሁን አሉኝ ይላል። ኢብኑ ዑመር እንዲህም ይል ነበር፣ ካመሸህ ንጋትን አትጠብቅ፣ ካነጋህም ምሽትን አትጠብቅ፣ ከጤንነትህ ለበሽታ ከህይወትህም ለሞትህ ያዝ። መልእክተኛው ትከሻውን ያዝ ማድረጋቸው ለምክራቸው ምን ያህል ትኩረት እንዲሰጥ እንደፈለጉ ያሳያል። እንደ ምሳሌ ያስቀመጧቸው ሁለት አይነት ሰዎች ደግሞ በአንድ ቦታ ላይ በዘላቂነት የማይቆዩ ናቸው። ልክ እንደዚሁ አንተም ብትሆን ዱንያ ላይ ሁሌ እንደሚኖር ሳይሆን የሆነ ቀን ተነስቶ እንደሚሄድ እንግዳ ወይም እንዳላፊ መንገደኛ ሁን የሚልን መልእክት አስተላልፈዋል። ኢብኑ ዑመር የመልእክተኛውን አለይሂ ሰላቱ ወሰላም ምክር ይዞ ከተናገረው ደግሞ ካለንበት ጊዜ አንጻር እየቻልን ለቀጣይ ብለን ምንም መልካም ስራን ማስቀመጥ እንደሌለብን ያስተምራል። ይህ ደግሞ ተውበት ላይ ሲሆን የበለጠ መስራት ይጠበቃል። ከጤንነትህ ለበሽታ ያዝ ማለት ጤነኛ በሆንክበት ጊዜ በሽታ ሳያጠቃህ በፊት በመልካም ስራ ላይ በርታ። ከህይወትህ ለሞትህ ደግሞ ሞት መጥቶ ከስራህ ጋር ከመገናኘትህ በፊት በህይወት እያለህ ስራህን አሳምር እንደማለት ነው። ድንገተኛ ሞት በበዛበት አደጋዎች በየቦታው በሚከሰቱበትና የቂያማ ምልክቶች እየታዩ ባሉበት ጊዜ ላይ ሆነን ከተራ ምኞት የዘለለ ወደ አላህ ለመመለስ የቆረጠ ፍላጎት እያሳየን አይደለም። ከዛ ይልቅ ከመልእክተኛው አለይሂ ሰላቱ ወሰላምና ከኢብኑ ዑመር ምክር በተቃራኒ ያሉንን ጊዜያት በጥፋት በማሳለፍ ላይ ነን። በዚህ ድክመታችን ላይ ማለትም ወደ አላህ የመመለሻ ጊዜያችንን ለማራዘምና በድፍረት ወንጀሎችን ለማዘውተር ከሚያደርጉን ምክንያቶች ውስጥ አንደኛ ረጅም ዕድሜ እንደሚኖርንና በዛም ውስጥ ተውበት የማድረጊያ ጊዜ እንዳለን ማሰባችን፣ ሁለተኛ አላህን ማመጽ ቀለል በማድረግ ጊዜ መስጠታችን፣ ሶስተኛ ያለሁበትን አካባቢ እስከመቀየር የሚል ሰበብ፣ አራተኛ ስንፍናችን ወይም መዘናጋታችን በቅጽበት የሚስተካከሉ አድርገን ማሰባችን በዋነኝነት ይጠቀሳሉ። ይህ ድክመታችን ደግሞ ይዞብን የሚመጣው ብዙ መዘዞች አሉ። የአላህን ቁጣ፣ የተሰጠንን ጊዜ በማሳለፍ በሞት መቀደም፣ ጊዜ በተሰጠው ቁጥር አንዱ ላይ አንዱን እየጨመርን ወንጀሎችን መደራረብ፣ መጨረሻው የተበላሸ አሟሟት፣ በዱንያም በአኺራም ሰላምን ማጣት፣ ከሞት በኋላ ደግሞ የማይጠቅም ጸጸትና ቁጭት ይጠቀሳሉ። ስለሆነም እነዚህን ነገሮች በማስተዋል ወደ አላህ በቶሎ ልንመለስ፣ ምህረቱን ልንጠይቅና ከወንጀሎቻችን ልንርቅ ይገባል። ይህንንም ሆነ ሌሎች ተውበትን ከማዘግየት ጋር የሚነሱ ምክንያቶችን እንደ ሰበብ ከማቅረብ ለመቆጠብ የሚያግዘን ዋነኛው ነገር ደግሞ ሞትን አብዝቶ ማስታወስ ነው። ሟች እንደሆነ ሁሌ የሚያስብ ሰው ያለው ጊዜ አጭርና ውድ እንደሆነ ይረዳል። ራሱን በየጊዜው ይፈትሻል። በመልካም ነገሮች ላይ ፈጣን ይሆናል። እናም
ለዱንያ ያለውን ፍቅር ይቀንሳል። ከዛ በላይ ደግሞ ከሞት በኋላ በሚኖሩት መልካም ነገሮች ቃል የገባለትን ጌታውን በእንቅስቃሴው ሁሉ እንዲያስብ ያደርጋል። በአጠቃላይ መልእክተኛው አለይሂ ሰላቱ ወሰላም ሞትን ማስታወስ ማብዛት እንዳለብን የተናገሩበት ሐዲስ ዘውትር ማስታወሻው ይሆናል። አክሲሩ ዚክረ ሃዲሚን ለዛት፣ ጥፍጥናን ቆራጭ የሆነውን ማስታወስን አብዙ ሞትን ማለታቸው ነው። ሞትን ማስታወስ ሕይወታችን ላይ ተጽዕኖ እንዲኖረውና ስለሱም ስንሰማ ንቁ እንድንሆን ከራሳችን ጋር ማያያዝ የግድ ይላል። ብዙዎቻችን ሞት ሲባል ወይም ከሞት ጋር የተያያዙ ነገሮች ሲነሱ ራሳችንን በዛ ቦታ ከመሳል ይልቅ ሌሎችን ማስቀመጡ ይቀለናል። ግቦቻችንን እስክናሳካ ድረስ ሞት እንደማይመጣብን የተረጋገጠልን ይመስለናል። ይህን እሳቤ በማስተካከል ሁሌም ቢሆን ሞትንና ከሞት በኋላ ስላለን ሕይወት ልንጨነቅ ይገባል። ካለንበት የሱስና ጨለማ ሕይወት ለመውጣት ረመዳን ሲመጣና ከዚህ ሰፈር ስወጣ የሚሉ ሰበቦችን አንደርድር። አንቺም ብትሆኚ ሂጃብ ለመልበስና ስርዓት ለመያዝ ትዳርን ሲይዝና ትምህርቴን ስጨርስ አትበይ። እንዲህ አይነት ምክንያቶችን ስናቀርብ ቀኑ ተነግሮን 60ና 70 ዓመት የምንጠባበቅ እንመስላለን። ስንቶች ናቸው አብረውን እቅድ አውጥተው ወደ አኺራ የሄዱት? አላህም ከዚህ ጋር ተያይዞ ነፍስ መቼና የት እንደምትሞት እንደማታውቅ ሲያወሳ وما تدري نفس ماذا تكسب غدا وما تدري نفس بأي أرض تموت إن الله عليم خبير በሌላ አንቀጽ ደግሞ إنهم يرونه بعيدا ونراه قريبا እነርሱ ያንን ቀን ሩቅ አድርገው ያዩታል፣ እኛም ቅርብ ሆኖ እናየዋለን ይላል። ይህንንና መሰል ጊዜን ከመጠቀም ሞትን ከማስታወስና ከአኺራ ካለመዘናጋት ጋር የተያያዙ ብዛት ያላቸውን የቁርአንና ሐዲስ ማስታወሻዎች ከመስማታችን ጋር ተውበትን ለነገ የምንል ከሆነ የቀልባችን ሁኔታ የከፋ ደረጃ ደርሷል። በተጨማሪም ከጥፋት ተመልሶ ወደ አላህ ለመቅረብ ወይም ተውበት ለማድረግ ነገ የምንል ከሆነ ሌላ ስህተት ውስጥ እንወድቃለን። የመጀመሪያው ጌታችን አላህ የሰጠንን ትልቅ ጸጋ ጊዜ ችላ ማለት ነው። በሰዎች ደረጃ እንኳ ስጦታ ሰጥተውን ያን ስጦታ ለነሱ ካለን ክብር የተነሳ ያለ ቦታው ማስቀመጥ ደስ አይለንም፣ የጌታችንስ ሲሆን። ሌላኛው ደግሞ ነገ ወደ አላህ እመለሳለሁ ማለታችን ዛሬን በወንጀል አሳልፌ የሚልን ነገር ያስይዛል። ይህ ሐያእን ከማጣት ነው። በዛ ላይ ደግሞ ነገ የራሱ መሰራት ያለበት ስራ አለው። ዛሬ ማድረግ ያለብንን ነጋችን ላይ አንጫ ነው። እንደዚሁም ዛሬ ያልሰራነውንም ስራ ነገ ለመስራታችን ማረጋገጫ የለንም። كلمة حق يراد بها باطل መልካም ንግግር ጥፋት ተፈልጎባት ይቀጥላል።